አንድ 7 ዓመት ልጅ በስህተት በጣም ትልቅ ወደሆነ አሮጌ ጉድጓድ ውስጥ ይወድቃል። ሕፃኑ በፍርሃት ተውጦ በጉድጓዱ ስር ተጨማዶ ይጮኻል። እርዳታ ለመድረስ የመጡት የእሳት አደጋ ሰራተኞች የጉድጓዱ አፍ በጣም ጠባብ በመሆኑ ወደ ታች መውረድ አልቻሉም። ሁኔታውን ለማየት ካሜራ ወደ ታች ሲልኩ ልጁ 40 ጫማ ስር በህይወት እንዳለ ያያሉ። ነገር ግን ከ50 ጫማ በኋላ የከርሰ ምድር ውሃ ስላለ ልጁ ትንሽ እንኳን ዝቅ ካለ በውሃ ሰምጦ ሊሞት ይችላል። ስለዚህ በፍጥነት ለማዳን ከጎኑ ሌላ አዲስ ጉድጓድ በቆፋሪ ማሽን መቆፈር ይጀምራሉ። ልጁ ተስፋ እንዳይቆርጥ እናቱ በሬዲዮ መነጋገሪያ እንድታናግረው ይደረጋል። ልጁም እናቱን ለማጽናናት እየታገለ በህመም ውስጥ ሆኖ ፈገግ ለማለት ይሞክራል። ጉድጓዱ ተቆፍሮ ሊያልቅ 3 ጫማ ብቻ ሲቀረው ግን ድንገት ከባድ አውሎ ንፋስና መብረቅ ይጀምራል። ትልቁ ማሽን መብረቅ ሊስብ ስለሚችል ሰራተኞቹ ጥለው እንዲሸሹ ይገደዳሉ። ነገር ግን ኤዲ የተባለው ሰራተኛ ልጁን ለማዳን ሲል በፈቃደኝነት ወደ ታች ይወርዳል። ኤዲ በጎን በኩል ቆፍሮ ልጁ ያለበትን ቦታ ሲደርስ የዝናብ ውሃ ግን ልጁን ይበልጥ ወደ ታች ገፍቶት ነበር። አሁን የልጁ አካል ውሃ ውስጥ ገብቷል። ኤዲ የልጁን እጅ ሲይዝ ከላይ የተሰጠው 30 ደቂቃ ስለሞላ ሰራተኞቹ ወደ ላይ እንዲስቡት ገመዱን ይጎትቱታል። ኤዲ ግን ልጁን ጥሎ መውጣት አልፈለገም። ኤዲ ገመዱን በቢላዋ ቆርጠው ቀጥታ ወደ ጉድጓዱ ይወድቃል። መሪው ገመዱ መቆረጡን ሲያይ ሌላ አደጋ መፈጠሩን ይረዳል። በቦታው የነበሩ ሰዎች በሙሉ በፍርሃትና በጭንቀት ተዋጡ። ኤዲ በፍጥነት ወደ አሮጌው ጉድጓድ አቅጣጫ በመሄድ ልጁን ቀስ ብሎ ወደ ላይ ያወጣዋል። ከዚያም እንዳይበርደው ብርድ ልብስ ይጠቀልልለታል። በዚያ ቅጥፈት ጂሚ የተባለው አጋሩ ሁኔታውን ለማየት ወደ ታች ይወርዳል። ሁለቱም በህይወት እንዳሉ ሲያይ እፎይታ ይሰማዋል። ጂሚ ልጁን አስቀድሞ ወደ ላይ እንዲወስደው ያደርጋል። ልጁ በሰላም ተርፎ ወደ ላይ ሲወጣ የነበረው ህዝብ በሙሉ በደስታ ያጨበጭባል። በመጨረሻም ኤዲን ለማውጣት ሲዘጋጁ ድንገት መብረቁ መቆፈሪያው ማሽኑን ይመታዋል። ማሽኑ ወዲያውኑ ፈንድቶ ጉድጓዱን ሙሉ በሙሉ በመሬት ይዘጋል። የኤዲ ባልደረባ የሆነው ባክ በእጁ መሬቱን መቆፈር ይጀምራል። ነገር ግን ጉድጓዱ ከ60 ጫማ በላይ ጥልቅ በመሆኑ ብዙ አፈር ስለወረደበት ኤዲ በህይወት የመትረፍ እድሉ በጣም አነስተኛ ነበር። በተጨማሪም ማሽኑ ስለተበላሸ ሌላ ማሽን ለማምጣት ረጅም ጊዜ ይጠይቅ ነበር። ነገር ግን ማንም ያልጠበቀው ነገር ተከሰተ። ኤዲ በሁለቱ ጉድጓዱ መካከል ባለው ክፍተት ውስጥ ነበር። እዛ ያለው አሮጌ ጉድጓድ ከውሃ ማከማቻው ጋር የተያያዘ መሆኑን ያስታውሳል። ስለዚህ ሌላ መውጫ ሊኖር እንደሚችል በማሰብ እቃዎቹን ይዞ ወደ ውሃው ውስጥ ይገባል። ነገር ግን የኦክሲጅን ሲሊንደሩ በፍጥነት ስላለቀበት አየር ስቦ እንደገና ለመዋኘት ይገደዳል። በኦክሲጅኑ እጥረት ምክንያት ራሱን ሊስት ተቃረበ። በዚያች ቅጽበት ግን የአካል ጉዳተኛ የሆነው ልጁ በአይነ ህሊና ይመጣበታል። ልጁ አባቱን ይፈልጋል። እንዲሁም ከዚህ በፊት በአደጋ የሞተችው ባለቤቱና አብረው ያሉትን ባልደረቦቹ ትዝ አሉት። ለባለቤቱ ልጃቸውን በጥሩ ሁኔታ እንደሚያሳድግ ቃል ገብቶላት ነበር። በድንገት አባባ የሚል የልጁን ድምጽ በጆሮ ሲያስተጋባ ኤዲ ወዲያውኑ ይነቃል። በከፍተኛ ጥረት ወደፊት እየዋኘ በመጨረሻ ከግማሽ ማይል በላይ ርቆ ከሚገኘው የውሃ ማከማቻ ውስጥ ብቅ ይላል። በሌላ በኩል ባልደረቦቹ ምንም ሳያውቁ ኤዲን እንዴት ማውጣት እንዳለባቸው እየተወያዩ ነበር። ድንገት ግን የሚታወቅ ድምጽ ይሰማሉ። ዞር ብለው ሲያዩ ግን ኤዲ ቆሞ ነበር። ሁሉም በደስታ ተዋጡ። ኤዲን በህይወት መትረፉ ማመን አቅቷቸው ነበር። በቀጣይ በሌላ ሙቪ ሪካፕ እንገናኛለን። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ።